ዛሬንና የዛሬ 12 ዓመታትን እናነጻጽር ነው። ይህን የማደርገው ደግሞ በሌላ ሳይሆን ከዛሬ 12 ዓመታት በፊት ተከራይቼ ያነበብኳቸውን እነዚህ 3 መጽሐፍትን ይኸው የወዲያነሽ ከአድማስ ባሻገርና ሕያው ፍቅርን መጽሐፍትን ደግሜ ከ12 ዓመታት በኋላ አንብቤያቸዋለሁ። እናም ያልጠበቅኳቸውን በጣም ያስደነቁኝን 3 ነገሮች ነው የምነግራችሁ። እንደ አዲስ ይህ ከስነ ጽሑፍ ጋር የተገናኙ ሀሳቦችን የምንነጋገርበት የምንወያይበት የዩቲዩብ ቻናል ነው። የመጀመሪያው በጣም ያስደነቀኝ ነገር የመጽሐፉ ጭብጥ ወይም ደግሞ የመጽሐፉ ሞራል ኦፍ ዘ ስቶሪ ፈጽሞ ተቀይሮብኛል። የዛሬ 12 ዓመታት በፊት መጽሐፎቹን ተከራይቼ ሳነባቸው የተረዳሁትና አሁን ከዛ በኋላ ከ12 ዓመታት በኋላ ደግሜ ሳነባቸው የተረዳሁት ጭብጥ ፈጽሞ የተለያየ ነው። በጣም የሚገርመው ነገር የዛን ጊዜ በጣም ከሁሉ ነገር ጎልቶ የታየኝ በገጸ ባህሪያቶቹ በዋናዎቹ ገጸ ባህሪያቶች መካከል ያለው የፍቅር ግንኙነት ወይ ደግሞ ሮማንሱ ነበረ በጣም ጎልቶ የታየኝ። ከአድማስ ባሻገር ላይ የሉሊትና ያበራ ፍቅር፣ የወዲያነሽ ላይ ደግሞ በጌትነትና በወዲያነሽ ዋናዎቹ ገጸ ባህሪያቶች በኩል ያለው ፍቅር፣ እንደገና ደግሞ የሕያው ፍቅር መጽሐፍ ላይ ደግሞ ዋናዎቹ ገጸ ባህሪያቶች አብነትና ቻርሊ ያላቸው በጣም የሚገርም የሚያሳዝን ልብ የሚያንጠለጥል ፍቅር ነበረ። በጣም ጎልቶ ሲታየኝ የነበረው የዛን ጊዜ በነበረኝ መረዳት ልክ ማለት ነው። እና አሁን ሳነባቸው ግን 3ቱም በሚባል ሁኔታ በጣም የተለየ ጭብጥ አላቸው። ማለት እሱ እንዳለ ሆኖ የፍቅሩ ይዘት እንዳለ ሆኖ ግን በዋናነት ለምሳሌ ከአድማስ ባሻገር ከሉሊትና ከአብነት ካላቸው ግንኙነት በተጨማሪ ራስን ስለመፈለግ ነበረ የሚያወራው። ማለት የዛን ጊዜ አላስተዋልኩትም እኔ ሳነበው ማለት ነው። እና አበራ ራሱን በመፈለግ ውስጥ እውነተኛ የሚያስደስተውን ነገር በመፈለግ ስራውን ብዙም አይወደው እና የሚያስደስተውን ነገር ለመስራት በመሞከር ውስጥ ለመጻፍ ፍቅር እንዳለው ያውቃል እና ለመሞከር በጣም ይፈራል። ያንን በማድረግ ውስጥ ከራሱ ጋር የሚያደርገው ግጭት፣ ከቤተሰቡ ጋር ከማህበረሰቡ ጋር የሚያጋጥመውን ግጭት ነው በጣም ጎልቶ የሚታየው ማለት ነው። አሁን ላይ ጎልቶ የታየኝ ልክ እንደዛ ደግሞ የወዲያነሽና ሕያው ፍቅር ላይም ዋናዎቹ ገጸ ባህሪያቶች ካላቸው ይሄ የፍቅር እንትን በተጨማሪ በዛ ጊዜ የነበረውን የመደብ ልዩነት ይሄ በሰዎች መካከል የነበረውን የመደብ ልዩነት በደንብ ጎልቶ እንዲታይ ሆኛለሁ። ጎልቶ እንዲታየኝ ሆኗል አሁን ሳነባቸው ማለት ነው። ምክንያቱም በእርግጥ ልቦለዶች ናቸው 3ቱም። ግን ያ ማለት ልቦለድም ቢሆን ገጸ ባህሪያቶቹ ከዛ ጊዜ በነበረው ማህበረሰብ በዛ ጊዜ የነበረው ማህበረሰብ አስተሳሰብ፣ አኗኗር፣ ኢኮኖሚ በደንብ ይገልጻሉ። ምክንያቱም ደራሲው ገጸ ባህሪያቶቹን የሚስላቸው ወይም ደግሞ ከዛ የሚመዛቸው ከማህበረሰብ ውስጥ ነው። ምናብ ቢጨመርበትም ትንሽ ግነትም ሊኖርበትም ይችላል። ግን ያንን በጊዜው የነበረውን ነገር ያንጸባርቃሉ። ስለዚህ አሁን ላይ በደንብ የታየኝ የወዲያነሽ ላይና ሕያው ፍቅር ላይ በዛ ጊዜ የነበረው ይሄ በመደብ ልዩነት የከሌ ዘር እየተባባሉ ኢቭን ለትዳር እንኳን ሲፈላለጉ እኩያ በቃ በኢኮኖሚ እኩያ መሆን አለባቸው። በጣም የተከበረ ቤተሰብ የሚሉት አለ እና እሱን በደንብ የተረዳሁት አሁን ደግሜ ባነበብኩበት ጊዜ ነው እና አስደንቆኛል ማለት ነው። የተረዳሁበት ወይ መጽሐፎቹ አልተቀየሩም እንደነበሩ ናቸው። እኔ ግን ተቀየሬያለሁ ማለት ነው። ብስለትና አረዳድ እንትናችን በጣም ይለያያል። ሁለተኛው ነገር ደግሞ በዛ ጊዜ ሳነባቸው ልብ ያላልኩት ነገር እና አሁን ላይ ሳነበው በጣም ጎልቶ የታየኝ ነገር የጓደኝነት ልክ ነው። ማለት በወንዶችን እርስ በርስ ጓደኛሞች በሚሆኑበት ጊዜ እና ሴቶችም ልክ ጓደኛሞች በሚሆኑበት ጊዜ በተለይ የወዲያነሽ ላይና ከአድማስ ባሻገር ላይ በጓደኛሞች መካከል ያለው ይሄ የመተሳሰቡ
እርስ በርስ ደግሞ በችግር ጊዜ የመድረስ መከራን አብሮ የመጋፈጥ መስዋዕትነት የመክፈል ሌብላቸው ማለት በጣም ተለየብኝ እና አሁን ላይ ቆም ብዬ ሳስበው በእርግጥ አሁን ላይ ይሄ ነገር አለ ወይ? ምንም እንኳን ልቦለድ ቢሆንም ይሄንን ኖቲስ እንድታደርጉልኝ የምፈልገው ምንድን ነው በዛ ጊዜ በወቅቱ የነበረውን ነገር ያንጸባርቃል ብዬ ስለማስብ ነው። በተወሰነ መንገድ ያንጸባርቃል እና አሁን ላይ ጓደኝነት ራሱ ቢኖር ራሱ እነዚህ ጊዜ ማሳለፉ በትክክል ተገናኝቶ በችግር ጊዜ መደራረስ አብሮ ችግርን መከራን መጋፈጥ አለ ወይ ብዬ ሳስብ እኔ እንጃ አዲስ ነገር ሆነብኝና የዛን ያክል የጓደኝነት ልክ እየቀነሰ የመጣ ይመስለኛል። አሁን ጊዜው የሩጫ ነው። ሰዎች ስራ ጊዜው ራሱ በምን አይነት ፍጥነት እንደሚሄድ በጣም ያስገርማል። ቀኑ የሚመሽበት ፍጥነት ራሱ ቀኖቹ የሚሄዱበት ሰዓቱ የሚሄድበት በቃ ሩጫ ነው። ሁሉም ከራሱ ጋር ኑሮን ለማሸነፍ እየሄደ ነው እና እንደዚህ ቆም ብሎ ለጓደኛ ኳሊቲ ታይም በጣም አሪፍ ታይም ማሳለፍ የሚባለው ነገር ራሱ እርስ በርስ መደራረስ የሚባለው ነገር እኔ ትንሽ ቀዝቅዞብኛል ከዛ ጊዜ አንጻር ከሳልኩት ማለት ነው እና እስቲ እዚህ ላይ ያላችሁን አስተያየት ኮመንት ላይ ጻፉልን። በእርግጥም ጓደኝነት ልኩ እንዴት ነው ማለት እንደነበረ እየሄደ ነው ወይ? አሁንስ በተለያዩ ቴክኖሎጂዎች በሶሻል ሚዲያዎች ተጽዕኖ ውስጥ አልወደቀም ወይ የሚል ስጋትም አለኝ የተረዳሁት ማለት ነው ደግሜ አሁን ሳነበው እና ከእሱ አንጻር የእናንተን ሀሳብ ብትጽፉልኝ ደስ ይለኛል። ወደ ሶስተኛው በጣም የሚያስገረመኝና ያስደነቀኝ ነገር ጋር ሲሄድላችሁ ደግሞ አንዱ ምንድን ነው መጽሐፍት ካነበባችሁ በጣም ብዙ ዓመት ከሆናችሁ ያንን መጽሐፍ ደግማችሁ ማንበብ አለባችሁ። ለምን እኔ ሳነባቸው ማለት ነው በጣም ሜን ከሆነው ወይም ደግሞ ወይ መጨረሻውን አስታውሰው ይሆናል እንጂ ይሄ የታሪክ ጥፋቶቹን ምናምን በቃ ረስቻቸዋለሁ ማለት ነው እና ሳነበው እንደ አዲስ በቃ ልክ አዲስ መጽሐፍ እንደሚያነበው ሰው እየተደነኩኝ በሚያስደነግጠውም እየደነገጥኩኝ በሚያስቀውም እየሳኩኝ ምናምን ነው ያነበብኩት እና በቃ እንደ አዲስ በቃ ነው ያነበብኩት። በዛው ልክ ደግሞ የተረዳሁትም ያየሁበትም እይታ በጣም ይለያያል እና ማግኘት ያለብኝን ከመጽሐፉ በቃ የመጨረሻ ማግኘት ያለብኝን ነገር ያገኘሁት አሁን ባነበብኩበት ጊዜ ነው ብዬ ነው የማስበው እና በዚህ ምንድን ነው የተረዳሁት ማንበብ አለብን። በጣም ከቆየን ካነበብናቸው መጽሐፎችን ደግመን ብናያቸው ከገዛናቸው እንደኔ ተከራይታችሁ ከሆነ ያነበባችሁት ያው ገዝታችሁን የምታነቡት ያን ገዝታችሁ ያነበባቻቸውን እና ሼልፍ ላይ ያስቀመጣችኋቸውን መጽሐፎች ደግማችሁ በማንበብ አዲስ እይታ አዲስ መረዳትን አዲስ ጥቅምን ማግኘት ትችላላችሁ ልላችሁ ነው። ምክንያቱም እኔ ካገኘሁት እኔ ካየሁበት ካጋጠመኝ ነገር ተነስቼ ነው ይሄንን ያልኳችሁ። እናንተስ እስቲ ካነበባችሁ በጣም የቆያችሁትን መጽሐፍ እና አሁን ደግማችሁ ደግሞ ብታነቡት በጣም ደስ ይለናል የምትሉትን መጽሐፍ ኮመንት ላይ ጻፉልኝ፣ እንወያይበት። ለዛሬ ይሄንን ይመስላል ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች ሰዎችም እንዲደርስ አድርጉ። እንደገና ደግሞ ሰብስክራይብ ሳታደርጉ ከሆነ ያያችሁት በቀጣይ ሳምንትም በጣም ከዚህ በተሻለ እና ምርጥ በሆነ ቪዲዮ ስለምመጣ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ጠብቁኝ። ባለፈው ሳምንት ስነግራችሁ ትዝ ካላችሁ በየጊዜው አርብ ነበር እለቃለሁ ያልኩትና የዛን ጊዜ ቀኑን ነው እንጂ ሰዓቱን ፊክስ አላረኩም ነበረ። ስለዚህ አሁን ግን ሰዓቱንም ፊክስ አደርግላችኋለሁ። አርብ 8 ሰዓት ላይ ሁልጊዜም አዳዲስ ቪዲዮዎችን ለተወሰነ ጊዜ ለቅና ቀጥሎ ደግሞ ፍጥነቱን ምለቅበትን ከሳምንት እያሳነስኩት እመጣለሁ ማለት ነው እና ቤተሰብ ሁኑ። ባይ ባይ።